ሰላም የተከበራችሁ እና የተወደዳችሁ የሳሚ ዩቲዩብ ቻናል ተከታታዮች፣ እኔ በጣም ደህና ነኝ። እናንተ ደህና ናችሁ ብዬ ተስፋ አደርጋለሁ። ዛሬ ወይዘሮ በጣም ከበድ ይላል፣ ግን ከፊታችን ደግሞ የ90 ቀን ቻሌንጅ ያስቀመጥን ሰዎች ብርድ ምንድን ነው? ምንም አይደለም። ብርዱ ኖረ አልኖረ ምን ምክንያት አንፈልግም፣ ብቻ ግን መስራት ያለብን። ዛሬ በጣም ይበርዳል። ሆኖም ግን ዞሮ ስፖርት ከመስራት ወደ ኋላ ሊያግደን አይገባም በሚለው ተነሳስተን ዴይ 2 ባለፈው ዴይ 1 ዛሬ ዴይ 2 ይላል። እስከ ቪዲዮ ፍጻሜ ጋይስ ሰውነታችን አሞቀን ለቀጣይ ኤክሰርሳይዝ ሬዲ አድርገን መተናል። አሁን ደግሞ ምን ነው የመጀመሪያ ኤክሰርሳይዝ የሚሆነው ምንድነው? ዌይትድ ሃጊንግ ሌግ ራይዝ ነው። እግራችን ላይ ዳምፔል እናስቀምጣለን። ከዛ ይሄን እየሰራን እየጎተትን የመጀመሪያ ኤክሰርሳይዝ እንጀምራለን ማለት ነው። ዌይትድ ሌጓ ትንሽ ከበድ ትላለች ግን ሆኖም ሰርድ ራውንድ ላይ ደርሰናል። ሪፒቲሽኑን 14 እያደረግን ነው የምንቀጥለው። እናንተም እንደዛው ቀጥሉ። እዛ ኔክስት ደግሞ አፕዴት እያደረግን የጨመርን እንሄዳለን ማለት ነው። ሶ የመጀመሪያውን የዴይ 2 6 ፓክ ኤንድ ፋት በርኒንግ ቻሌንጅ የፈርስት ኤክሰርሳይዝ ሰርድ ራውንድ ላይ ደርሰናል። ጋይስ የመጀመሪያውን ኤክሰርሳይዝ ጨርሰናል። አሁን ደግሞ ሁለተኛው ኤክሰርሳይዝ ምንድነው የሚሆነው? ኬብል ኦብሊኩዊቲ ውስጥ ነው የሚሆነው። እሱን ወደ 4 ራውንድ እያንዳንዱ ደግሞ ወደ 20 ሬፒቲሽን አድርገን እንሰራለን። ቻሌንጃችን እንደቀጠለ ነው። ዴይ 2 በጣም አሪፍ እየሄደልን ነው። ፈርስት ራውንድ ጨርሰናል። አሁን ደግሞ ሴኮንድ ራውንድ እንቀጥላለን ማለት ነው። የ90 ቀን ቻሌንጃችን እንደቀጠለ ነው። አሁን ደግሞ ሶስተኛው ራውንድ ላይ ደርሰናል። ሁለተኛው ኤክሰርሳይዝ ኬብል ኦብሊኩዊቲ ትዊስት፣ እሱ አንድ ራውንድ ይቀረናል። ከዛ ደግሞ ኔክስት ያበደ ይቀጥላል ማለት ነው። ጋይስ ቀጣዩ ኤክሰርሳይዝ ደግሞ የሚሆነው ምንድነው?
ሪቨርስ ኬብል ክራንች ነው። እሱንም ወደ 4 ራውንድ እያንዳንዱ ራውንድ 20 እንሰራለን ማለት ነው። ሪቨርስ ኬብል ክራንች ኢዝ በጣም ሳባው ቻሌንጂንግ ነው። ኔክስት ግን መቀጠላችን የማይቀር ነገር ስለሆነ አሁን ደግሞ እስኪ ሰከንድ ራውንድን እንቀጥል። ጋይስ የዴይቱ ሶስተኛው ኤክሰርሳይሳችን ማለት ነው። ሶስተኛው ኤክሰርሳይሳችን ሰርድ ራውንድ ላይ ደርሰናል። 20 ሪፒቲሽን ይቀረናል ማለት ነው። ጋይስ ዛሬ ዴይቱ ነው። አሪፍ ሄደናል ብዬ ተስፋ አደርጋለሁ። ጋይስ ሶስተኛ ኤክሰርሳይዛችንን እንደዚህ እያልን ጨርሰነዋል። እንደዚህ እያልን ማለት ነው። ሶ የሚቀራ ምንድን ነው? ፕላንክስ ይቀረናል። አራተኛው ኤክሰርሳይዛችን እሱ ነው የሚሆነው። ፕላንክ እንሰራለን፣ ከዛ እንጨርሳለን ማለት ነው። ጋይስ አሪፍ ሄደናል። ዛሬ ዴይቱ ነው። ሰው የሚቀረ ምንድን ነው? ፕላንክ ነው። ፕላንክ ብዙ ጊዜ የሆድ ስንሰራ የመጨረሻ ስቴፕ ላይ ቢሆን ይመከራል። ሆዳችን በደንብ ጠንከር እንድል ስለሚያደርግ ማለት ነው። ሶ ፕላንክ ሚኒማም 1 ሚኒት እንቆያለን ማለት ነው። ለ1 ደቂቃ እንቆያለን። ከዛ የዛሬው ፕሮግራማችንን እንጨርሳለን። አሪፍ ጊዜ እያሳለፍን ነው ብዬ ተስፋ አደርጋለሁ። የ90 ቀን ቻሌንጅ ጉዞ ከአሁኑ በጣም አሪፍ ላይ ነው። ፕሮሰሱን ደግሞ ሞር ፎሎ እያደረግን ሪዛልቱ ላይ መድረሳችን የማይቀር ነገር ነው። ብቻ አብራችሁን ይሁኑ እንጂ 90 ቀን ደርሶ እናየዋለን ሁሉንም ነገር። አመሰግናለሁ። ጋይስ የዴይቱ ኤክሰርሳይዛችን ይህን ይመስል ነበር። አሪፍ ጊዜ አሳልፈናል ብዬ ተስፋ አደርጋለሁ። ሶ ምንድነው ዋናው ፕሮሰሱን መከተል ነው። ሪዛልቱ የማይቀር ነው። ፕሮሰሱ ላይ ፎከስ እናደርጋለን። 90 ቀን ደርሶ ደግሞ ቻሌንጁ አልቆ የምናይ ነው የሚሆነው። ምንም ነገር ወደኋላ ሊዘን አይገባም። አሪፍ የሆኑ ወርካውቶችን እንዲህ ቀለል ያሉ ትንንሽ ወርካውቶችን እንሰራለን። ትልልቅ ለውጥን ማምጣታችን የማይቀር ነው የሚሆነው። ዴይቱ ይህን ይመስል ነበር። ዴይ 3 ደግሞ በኔክስት ቪዲዮ እስክንገናኝ ድረስ መልካም ይላል።